የቃሉ ወረዳ የገጠር ከተሞች ተቀራርበው መገኘት እያስገረመኝ ነው። ይች ደግሞ ሰማ ትባላለች። ማክሰኞ ማክሰኞ የሚውል ገበያም አላት። ከፊሎቹ የጉዞ አጋሮቻችን መውረጃቸው ደረሰ። መንገዱን ሲያጫውቱኝ የነበሩት ሁለት ሕፃናት ወረዱ። የነሱ መዳረሻ ጎሮ የምትሰኘው መንደር ናት። እሺ፣ በሰላም እንገናኝ። አሁን ደግሞ በመጠኑ ደመቅ ካለችው የደሬንሳ የገጠር ከተማ ደርሰናል። በቃሉ ወረዳ ከሚገኙ ትላልቅ ገበያዎች አንዱ የሆነው የአዳሜ ገበያ ወደሚገኝበት አዳሜ የተሰኘው አካባቢ ደርሰናል። አዳሜ በዚህ መስመር ከሚገኙ የገጠር ከተሞች ትልቁ ነው። የአዳሜ ገበያ ደግሞ በጣም ትልቅ ገበያ ሲሆን ከደሴ ዙሪያ፣ ከኩታበር፣ ከተውለደሬ፣ ከወረባቦ፣ ከባቲ ወረዳዎች እንዲሁም ከኮምቦልቻ፣ ከደሴና ከሐይቅ ከተሞች ገበያተኞች የሚመጡበት ነው። የቁም እንስሳት ግብይትን ጨምሮ በርካታ ግብይቶች ይፈጸሙበታል። ይህን ገበያ በተመለከተ በሌላ መሰናዶ የማስቃኛችሁ ይሆናል። ተመልካቾቼ አዳሜ ደርሰናል። ከዚህ በኋላ ደግሞ ሌላ ፌርማታ ይጠብቀናል። አብራችሁን ተጓዙ። እንግዲህ እስካሁን አብሮን የቆየው ተሽከርካሪያችን አሁን ወደ መዳረሻዬ እየቀረብኩ ነው። ይህ መንገድ በቀጥታ ስትጓዙ ወደ ወረባቦ ወረዳ የሚያስገባ ነው። ከዛም በቢስቲማና ሐይቅ በኩል አድርጋችሁ ወደ ደሴ መሄድ ትችላላችሁ። ቆጠማበር የምትሰኘው የገጠር ከተማ ይቺ መሆኗ ነው። እኔ ግን ዋናውን መስመር ለቅቄ መዳረሻዬ ወደ ሆነችው የእርጎያ አካባቢ ማዕከሏ ሙዲቃሉ አቀናሁ። ሙዲቃሉ ደርሻለሁ። የሙዲቃሉ አንደኛ ደረጃ ትምህርት ቤት እዚህ ይገኛል። እንግዲህ ተመልካቾቼ ከስንት ሰዓት ጀምሮ